ሆነሽ ነው የምታለቅሺ? ለምንድነው ወደዚያ ሐኪም ቤት የምትመላለሽ ሲለኝ ከሆነ በኋላ እኔ ከወለድኩ በኋላ እነግርሃለሁ ሲል እንዴት ትወልጃለሽ? በምን አይነት መንገድ አለ። በድጋሚ ስል ክትባቱ ሰጂ ተብዬ አንሰጥሽም አሉኝ። ምን ነው ሲለኝ እኮ የአንድ ወር እናውቃለን ምንም የለም ሆድሽ ውስጥ ምን ብለን ነው የምንሰጥሽ አሉኝ። 3 ወር ካሉ በኋላም እንደዛው ተመላለስኩኝ። ነጠላ ያለሽ ነው የኔን ፎቶ በግድግዳ ላይ የምታዩ? አዎ ሪፈር ተጽፎልኝ ልክ እንዲህ በተኛውበት ግድግዳ ላይ ማለት ነው የአፖስትል ፎቶ እንደዚህ ይሄድ ነበር። ከዛ እህቴ ያልኳት አንቺ የአፖስትል ፎቶ እህቴ ልትሞት ነው ብላ ወደቀች። እሷ አመማት ማለት ነው። ምን ሆነሻል? እኔ እኮ አፖስትልን ያየሁት ምንድን ነው የሚለው ስትለኝ አንተ እንዴት ጥሰህ ወጣ? እኔ ጥሼ እወጣለሁ አልኳት። አንቺ ያቃዥሻል እንዲህ አለች። ነገር ምንድነው የ7 ወር ጉዝ እንደሆንኩኝ አውቃለሁ። ሐኪም ቤት ስሄድ ልጅ እንዳልሆነና ህጢ እንደሆነ ተነገረኝ እና ራስሽን አድኚ ቶሎ በይ ፍጠኝ ተባልኩኝ። ወረቀቱን ይዤ አስገባለሁ አስቀምጣለሁ። እዚህ እንዲጸለይልኝ ስመጣ ማንንም አገልጋይ አላገኝም። እዚህ አልቅሼ ብቻ አፈር ይዤ ሄዳለሁ። አሁንም በመቀጠል እዚህ ስመጣ ደግሞ ጸልዩልኝ ለማለት እፈራለሁኝ። ተመልሼ ውሃ የተጸለየበትን ይዤ ሄዳለሁ። ሆዴ ውስጥ ያለው ልጅ ነው ህጢ አይደለም እያልኩኝ ውሃውን እጠጣለሁ። ከዛ አንድ ቀን ጤና ጣቢያ ሄጄ አሁንም ከፍተኛ ሆኗል ሆድሽ እንደ ድንጋይ ነገር ነውና ቀጥታ አሁንም ማስመለጥ አለብሽ ሂጂ ስባል አዎ ሄጅ ያለው ነው የምላቸው። ምን አሉሽ? አይ ልጅ ነው አሉኝ ነው የምለው። ግን እኔ አልተባልኩኝም እና ቀጥታ እዚህ መጣ። ዓርብ ዕለት ከሰዓት ነው ሊያልቅ አካባቢ ነው ገብቼ ወረቀቴን ይዤ ቁጭ አልኩኝ። አፖስትል ቃል እያወጣ ነበረ። እዚህ ውስጥ ያላችሁ ሰዎች አላችሁ፣ አንድ ሴት አለሽ ሆድሽ ውስጥ ሌላ በሽታ የተባልሽ ዛሬ ይሄኛው ሐዋጅ ተገልብጧል ልጅ ነው ሲል አሜን ብዬ ወረቀቴን አንስቼ የኔ ነው አልኩኝ እና ሆነልኝ። ቀጥታ ሄድኩኝ ምርመራ ሲሄድ የ3 ወር እርጉዝ ነሽ ሲባል ዘለልኩኝ። ምን ሆነሻል? የ3 ወር እርጉዝ ነሽ ሲለኝ እንዴት ዶክተር ስለው ምን ሆነሻል የመጀመሪያሽ ነው ወይ ሲለኝ አይደለም የመጀመሪያ 4ተኛዬ ነው ግን የተባልኩት ሌላ ነው። ምንድነው እምነትሽ ሲለኝ ጴንጤ ነኝ አልኩት። በቃ እግዚአብሔር አዋጅን በአዋጅ ገልብጦልሻል አለኝ። ከዛ ክትባት ምናምን ጀምሪ ተባልኩኝ። አሁንም ሲሄድ አሁንም እኮ የለም ሆድሽ ውስጥ ተባልኩኝ። በድጋሚ ሄድኩኝ። አሁንም ውሃውን ጠጥቼ ሆዴን ተቀብቼ ቀጥታ ሄድኩኝ። ሲሄድ ክትባት ተሰጠኝ። ክትባቱ ወስጄ ደግሞ እንደገና ደግሞ 7 ወር አካባቢ ስደርስ ደግሞ መታመም ጀመርኩኝ። መንፈስ ያስፈራራኝ ነበረ። ትሞች ያለሽ ኦፕራሲዮን ትሆኛለሽ እንዲሁም አትተርፊም ይለኝ ነበር። እተርፋለሁ ምክንያቱም ሆዴ ውስጥ ህጢ ሆኖ እግዚአብሔር ልጅ ካደረገው ዛሬ ደግሞ እችን ልጅ እወልዳታለሁኝ። ስለዚህ እግዚአብሔር በሰላም ነው ኦፕራሲዮንም አልሆንም በሰላም ነው ሞልደው ብዬ ከመንፈስ ጋር ከራከብ ነበረ እና በእልሜ አንድ ቀን አፖስትል ጭንገፋ አይችልሽም ሲለኝ እኔ ሆልዳለሁ እውነት አፖስትል ስል አዎ ትወልጃለሽ በሰላም ነው ምትወጂ ብሎ ዘይት ግንባሬ ላይ ቀባ። ከዛ ብንንስል እልም ነው ሮብ ማታ ነበር ያየሁት። ከዛ ቀጥታ ወደዚህ ዓርብ ዕለት ስመጣ ለእርጉዝ ሴቶች መጸለይ ፈልጋለሁ አለ አፖስትል። ከዛ ተጸለየልኝ። ከዛ መውለጃ አካባቢ ስደርስ ደግሞ በጣም ታመምኩኝ። በቃ ምንም ነገር መንቀሳቀስ አልቻልኩም። አለ ጊዜ ነው ወደ ታች ወረደው። ሐኪም ቤት ሲሄድ አንቺ ልጅ አሁኑ መፍትሄ አድርጊ የሆነ ነገር አድርጊ ይኛል። አይ እግዚአብሔር ያስተካክለዋል። አቀማመጡ ልክ ላይሆን ይችላል እንደ በፊት አይደለም ሆድሽ ሲሉኝ አይ አይሆንም ጌልጌላው ኢየሱስ ይታደገኛል አሁንም እያልኩኝ ግንቦት 9 እዚህ መጣሁኝ። ፓስተር እንዳልክ ነበር የሚያገለግለው በዛን ቀን። ከዛ እዛች ጫፍ ላይ ቁጭ ብያለሁ። ሞታለሁ እያልሽ የምትይ ሴት አለሽ ምንም የለብሽም ሞትሽን የሚጠብቁ አሉ ግን አትሞቺም ሲል እኔ አልሞትም ወልዳለሁ። ቀጥታ በቃ ወደ ቤት ገባው። እሁድ 5 ሰዓት አካባቢ ወለድኩኝ በሰላም ማለት የተጸለየበትን ውሃ ይዤ ሄድኩኝ። ይዤ ሄጄ በጣም ታምሜ ነበረ። ሪፈር ተጻፈልኝ። ምክንያቱም ልጅቷ መውለድ አልቻለችም። መልኬ ተቀይሯል፣ ነጭ ሆኛለሁ። ስለዚህ ምንም መፍትሄ የላትም። ጎልኮስ ይቀበላል ሰውነቴ ግን እኔ ደክሜያለሁ። ከዛ ህፃኑን ማትረፍ አለብን ወይ እሷን እናትርፍ ሲሉ አይሆንም አልኩኝ። ምን ነው ሲስተር እዛ ውስጥ እንትን አለ ተጸለየበት ውሃ ለስጭኝ አልኳት። ትንሽ እየቀረኝ ነበር ከአንድ ሊትር እሱን ጠጣው። እየጠጣው እያለ ብቻ ማለት ነው ኃይለኛ እመም ነገር ተሰማኝ። ከዛ ልክ እንዲህ በተኛውበት ግድግዳ ላይ ማለት ነው የአፖስትል ፎቶ እንደዚህ ይሄድ ነበር። ከዛ እህቴ ያልኳት አንቺ የአፖስትል ፎቶ እህቴ ልትሞት ነው ብላ ወደቀች። እሷ አመማት ማለት ነው። ምን ሆነሻል? እኔ እኮ አፖስትልን ያየሁት ምንድነው የሚለው ስትለኝ አንተ እንዴት ጥሰህ ወጣ? እኔ ጥሼ እወጣለሁ አልኳት። አንቺ ያቃዥሻል እንዴ አለች። ልትሞት ነው ዶክተር ብላ ስትለኝ እኔ አልሞትም ወልዳለሁ አሁን አልኳት እና በ5 ደቂቃ ውስጥ ምን እንደሆነ አላውቅም ኃይለኛ ምጥ ያዘኝ። ገባኝ ወለድኩኝ። እግዚአብሔርን አመስግኝ። ለጌታ ይሁን።
ማለት ሕክምና ስንት ቦታ ሄደሽ ተመረመርሽ? ብዙ ቦታው ሄጃለሁ። ሁሉም ቦታ ስትሄጂ እጢ ነው ነው? እጢ ነው ተባልኩኝ እና እንደ ድንጋይ ነገር ነው እግዝና ነው ግን የሚያሳየው እዛ ላይ እጢ ነው ምንም የለም። ሆዴ ደግሞ አንዴ ከፍ ይላል አንዴ ትንሽ ይሆናል። የተለያየ ሕክምና ነው ሄድሽ? ሄጃለሁ፣ በየቦታው ሄጃለሁኝ። ሁሉም የሚሉት ተመሳሳይ ነው? አንድ አይነት ተመሳሳይ ነው። ራስሽን አድኚ ነው ልጅ አይደለም ይሄ ሻውዶሽ ነው የሚሉኝ። ከዛ በኋላ ለባለቤትሽ የምትይው ልጅ ነው የምትይው? እሱ በነገራችን ላይ አያውቅም ነበር። እዛ ምን ሆነሽ ነው የምታለቅሺ? ለምንድን ነው ወደዚያ ሐኪም ቤት የምትመላለሽ ሲለኝ ከሆነ በኋላ እኔ ከወለኩ በኋላ እነግርሃለሁ ሲል እንዴት ትወልጃለሽ? በምን አይነት መንገድ አለ? ወልዳለሁ በቃ ከወለኩ በኋላ እኔ እናገራለሁ ነበር። ስነግረው እስከ ማረጋገጥ ወልጄ ራሱ ከወለኩ በኋላ ነው የነገርኩት። እንዲ ብዬ ስል አንቺ ሄደሽ አትመሰክሪም? በነገራችን ላይ እሱ ኦርቶዶክስ ነው። ለምን አትመሰክሪም ይለኛል። እኔ ፈራለሁ እዛ መድረክ ላይ መውጣት። ባለቤቴ እልም አይቶ ነበረ። አፖስትል እየጸለየልሽ አየሁት አለኝ እና በጣም ታምሜ ነበር እኔ በዛን ሰዓት ማለት ነው። ያቀኛል እሱ? ኧረ ፎቶ ላይ ነው ያየ። ክብር ለጌታ ይሁን። እሺ ሁለተኛው ጥያቄ መጣሽ፣ መልእክት መጣልሽ፣ ልጅ አይደለም። ምንድነው የተባለው መልእክቱ የመጣልሽ? ሆድሽ ውስጥ ሌላ በሽታ ነው የተባልሽ ሴት ጽንስ ሆኗል፣ ስለዚህ አዋጁ ተገልብጧል። አርብ ቀን ላይ ነው የሰማው? አርብ ዕለት ስትሄጂ ልጅ ነው አሉሽ? አዎ። በሁለተኛ ቀን በቃ ሄድኩኝ። ሲሄድ ልጅ ነው ሲለኝ ዘልዬ ስነሳ ለምንድን ነው የምትዘይ ሲለኝ መጀመሪያሽ ሲለኝ አራተኛ ታዲያ ምንድን ነው አለኝ። አይ እኔ ልጅ አልተባልኩም ሌላ ነገር ሲል ምንድን ነው እምነትሽ አለኝ። ጴንጤ ያልኩት በቃ እግዚአብሔር አዋጅን በአዋጅ ገልብጦልሻል አለ። በእውነት ይሄ ትልቅ ለሌላ ሰው እምነት የሚሆን ነገር ነውና አያችሁ፣ ሰውየውንም እግዚአብሔር ሲጠቀምበት ዛሬ በኢየሱስ ስም ከዚህ ቃል የተነሳ የሰማችሁት አዋጅ ይቀየር። አሜን። እሺ ከዛ በኋላ ይሄንን ሰምተሽ ከእንደገና አሁንም አመነ በድጋሜ ሲሄድ ክትባቱ ሰጂ ተብዬ አንሰጥሽም አሉኝ። ምን ነው ሲለኝ እኮ የአንድ ወር እናውቃለን ምንም የለም ሆድሽ ውስጥ ምን ብለን ነው ምንሰጥሽ አሉኝ። 3 ወር ካሉ በኋላም እንደዛው ተመላለስኩኝ። ቀጥታ ቤት ገባሁኝና በኢየሱስ ስም የአጋንንት ስራ የፈረሰ ይሁን። አሜን። ከዛ አንቺ ልጅ አለኝ አለሽ? አዎ ልጅ አለ። ቃል ወጣልኝ። ቃል ከወጣልኝ በኋላ እኔ አምኛለሁ። መጀመሪያም እንደሚቀየር አውቃለሁ። ቀጥታ ወደ ጤና ጣቢያ ውሃይን ጠጥቼ ሄድኩኝ። ሲሄድ አንዷ መጣች። እንደዚህ ሲነካካ አረ ምንም የለባትም አሉ። አሁንም አንደኛው መጣችና እንዴ እናንተ ያማቸዋል እንዴ ልጅ እኮ ነው አለቻቸው። እና ክትባት ወሰድኩኝ። ክትትሌን ጀመርኩኝ። ስትወልጂ መጠለያ ያለሽ ነው የኔን ፎቶ በግድግዳ ላይ የምታዩ? አዎ ሪፈር ተጽፎልኝ በቃ እዚህ ህፃኗም እሷም ወይ ማትረፍ አለብን ደክማብናለች፣ ግልኮስ ብቻ እየተቀበሉን ሰውነቷ፣ እሷ ግን ደክማለች። ታው በጤና ጣቢያው ሲያዩኝ ያለቅሳል። ዘመድ የላትም ለምንድነው ማታነሷት ምናምን። ማዘር ደከመች በቃ ራሷን ስታለች። እህቴም ደክማ እንዲህ ሰው ገድፏት ነው ያለች። ያን ውሃ ትዝ ሲለኝ ዶክተር አልኳት። አልሄድም አልኳት። ለምን ስትለኝ አይ እኔ መድኃኒት አለኝ አልኳት። አምጪልኝ ስላት አመጣችልኝ። ጠጣሁኝ። ከዛ ፎቶ እንዲህ ግድግዳው ላይ እንደዚህ ይሄዳል። ወይኔ ሲስተር አፖስትል ሲል ወይኔ እህቴ ልትሞት ነው በቃ እያቃዣት ነው። ሲቅዠት አይደለም አልኳት። እና ምንድነው ስትይ ምን ይላል ስትለኝ አንተ እንዴት ጥሰህ ወጣ እያለ ነው። ስለዚህ ጥሼ እወጣለሁ ዛሬ ልጄን ይዤ አልኳት። አረ ኢየሱስ ጌታ ነው። ግድግዳው ላይ እየሄድኩ ነው እንዴት ጥሰህ ወጣ ብዬ ላንቺ መልእክት የማስተላልፈው ፎቶው ነው እንደዚህ የሚሄደው እንደ ቲቪ ማለት ነው። እዛ ላይ ድምጽ ይሰማሻል አንቺ። እኔ የምልሽ የኔ ፎቶ አንቺ ቤት አለ እንዴ? አላው በመሰረቱ እግዚአብሔር የኔን ምስል ተጠቀመ እንጂ እኔ አይደለሁም። ተወዱትን ሰው እግዚአብሔር የሚጠቀመውና ስሟን ማን አልሻል? በጸሎት በቃ መጨብጨብ አለበት። እውነትም በጸሎት ከዚህ በላይ ለጌታ ለኢየሱስ እልልታ ጭብጨባ እናመጣለን። እኔ ዛሬ አንድ ነገር እናገራለሁ። ለሚያምን ሁሉ እግዚአብሔር በጭንቅ ቀን በኢየሱስ ስም ይድረስላችሁ። አሜን። ከዚህ ምስክርነት የተነሳ የሆነ ሰው ዛሬ አዲስ ነገር ይሁንለት። አሜን። እግዚአብሔር ሆይ በዚህ ሰው የሰራው ድንቅ ነገር በሷም ምክንያት ሌላ ሰው ደግሞ ታምራት ይሁንለት። አሜን። እግዚአብሔር ሆይ ደግሞ ብላቴናዋን በፊቷ በሞገስ በጥበብ በእውቀት እንድታሳድግላት ለምስክርነት እግዚአብሔር ሆይ ልጇንም ታበቃ። አሜን። ትልቅ ደረጃ እንድታደርሳት በኢየሱስ ስም ጸለይ። አሜን። ይሄን ያደረግክ አንተ ነህ። በእልልታ በጭብጨባ ጌታን እናገራለን።